አዲስ 1879 ይህ የአዲስ 1879 የባህል ማስታወሻ ነው። በሀገራችን የሚገኙ ብሔር ብሔረሰቦች የራሳቸው የሆነ ውብ ባህል አላቸው። ካላቸው ውብ ባህል ውስጥ ደግሞ የጋብቻ ስርዓታቸው በእጅጉ የሚገርም መሆኑ በዛሬ በባህል ማስታወሻችን የማረቆ ብሔረሰብን የጋብቻ ስርዓት እንመለከታለን። የማረቆ ብሔረሰብ የራሱ የሆኑ የተለያዩ ባህላዊ መገለጫዎች አሉት። ከነዚህ መካከል አንዱ ጋብቻ ነው። በብሔረሰቡ ነባር የጋብቻ አፈጻጸም ሴቶች ከ15 እስከ 17 ወንዶች ከ16 እስከ 20 ዓመት ባለው ዕድሜ ክልል ጋብቻን ይፈጽማሉ። በብሔረሰቡ ያሉ የጋብቻ አይነቶች ጣዋጃ ወይም በቤተሰብ ስምምነት የሚፈጸም ጋብቻ፣ ድንገተኛ ጋብቻ እንዲሁም ሻንካቾ የሚባለው አግቢው ጓደኞቹ በመሰብሰብ ልጅቷ መኖሪያ ቤት ገብቶ መቀመጥና በማስገደድ የሚፈጸም ነው። ጉስኖ ወይም ጠለፋ ሌላኛው የጋብቻ አይነት ሲሆን ሄሪማ የሚባለው ደግሞ በማባበል የሚፈጸም የጋብቻ አይነት ነው። ይህ የጋብቻ አይነት የልጁ ወገኖች ወይም ሌሎች ሶስተኛ ወገኖች ለምሽሯ ስላግቢው ጥሩን በመንገር ካሳመኑ በኋላ የሚፈጸም ነው። አጋባዲማ ወይም ወዶ ገባ ሙሽሯ በራሷ ተነሳሽነት ለባልነት ወደ መረጠችው ልጅ ቤት በመሄድ ልጃችሁን ወድጄዋለሁ ብላ በቤቱ ምሰሶ ላይ ትጠመጠማለች። የልጁ ወላጆችም አውርደው እርሷንም በክብር ተቀብለው ጋብቻው ይፈጸማል። የምትክ ጋብቻ በትዳር ሕይወቱ ጥሩ የነበረ ባል የትዳር አጋሩ ከሞተችበት የሟች እህት እንባህን ተጠርግለት ልጆችንም ተሳድግለት ተብሎ በምትክ ተሰጠውና ጋብቻውን ይፈጽማሉ። ለጎቴ ወይም የውርስ ጋብቻ ባል ሲሞት ሚስቱ የሐዘን ጊዜዋን ስትጨርስ የመጨረሻው ታናሽ ወንድም ልጆቹን ያሳድግለት ተብሎ የወንድሙን ሚስት እንዲወርስ ተደርጎ የሚፈጸም ጋብቻ ነው። የደቡብ ብሔር ብሔረሰቦችና ሕዝቦች ድርሳን እንደሚያስረዳው ከላይ የተዘረዘሩት የጋብቻ አይነቶች ጣዋጃ ወይም በቤተሰብ ስምምነት የሚፈጸመው ጋብቻ አይነት አፈጻጸሙ ከባህላዊ እምነት ጋር የተያዘ ነው። መጀመሪያ ሙሽራው ያሰባትን ወጣት ሊያጫት መፈለጉን በጓደኞቹ አማካኝነት ለቤተሰቦቹ ይገልጻል። አዎንታዊ ምላሽ ካገኘ ከጓደኞቹ ጋር በመሆን የማጨቱን ሥራ ይጀምራል። ጓደኞቹ በማለዳ ወደ ልጅቷ ቤተሰብ ቤት በመሄድ ጦራቸውን በራፍ ላይ አቁመው ወደ ቤት ይገቡና ሰላምታ ሳይሰጡ ለተወሰነ ደቂቃ ከተቀመጡ በኋላ ወጥተው ይሄዳሉ። ይህ ድርጊት ለ3 ተከታታይ ቀናት ይቀጥላል። ነገር ግን አርብና ረቡዕ በብሔረሰቡ ደረቅ ቀናት ናቸው ተብሎ ስለሚታሰብ በእነዚህ ቀናት ወደ ልጅቷ ቤተሰቦች አይደረስም። ሙሽሮች ሽማግሌዎች ለማጨት በሚሄዱበት የመጀመሪያ ዕለት የሚያጋጥማቸውን ገዶችም በአትኩሮት ያስታውሳሉ። ጣራኤሌ የተባለች ወፍ በአጪዎች በስተግራ የጮች ከሄደች እንስራው ሙሉ ውሃ የተሸከመች ሴት ካጋጠማቸው አቦል ቡና ሲጠጣ ወተት ሲታለብ ወይም ሲናጥ የጋጣ ዛባ ሲወጣ አጪዎች ወደ ልጅቷ ቤት ከደረሱ ሙሽሮች ገዳቸው ገጥሟል፣ መልካም ትዳርም ያጋጥማቸዋል ተብሎ ይታመናል። ነገር ግን ያቺው ገዳ መላካች ወፍ ከአጪዎች በስተቀኝ ከጮች የአጪዎች የቀኝ እግር እንቅፋት ከመታቸው ከአጪዎች በጉዟቸው ባዶን ስራ ያዘይ ሴት እና በመጥፎ ስም የሚጠራ ሰዎች ካጋጠሟቸውና ለመታጨት የተመረጠች ልጅ ሴት ቤት ስትጠርግና አመር ስታወጣ አጪዎቹ ከደረሱ ወፍ ስላልሰጠን ገዳቸው ጥሩ አይሆንም ተብሎ ስለሚታመን የማጨቱ ሂደት ይቋረጣል። አጪዎቹ በማጨቱ ሂደት ከተሳካላቸው ወፍ ከቀናቸው ልጃችሁ ልንሆን ወላጆችን ልትሆኑ መተናልና እኛ ባስተዋል ነው እናንተም ባረጋገጣችሁ መሰረት ወፍ ሰጥቶናልና ልጃችሁን ስጥኑ ማለት የልጁ አባት ወይም ተወካይ ሆኖ ልጅቷን የሚያጭሰው የልጅቷን እናት ይጠይቃል። የልጅቷ እናትም ለተወሰኑ ቀናት ከልጅቷ አባት ጋር ተመካክራ አዎንታዊ ምላሽ ከሰጠች ለማጨት የመጣው ሰው ከተቀመጠበት ተነስቶ ትከሻዋን ይሰማታል። ቀጥሎ የሚጠበቀው የልጅቱ አባት ፈቃድ ስለሆነ ሌሎች ቤተዘመዶችና ጎረቤቶችን ጨምሮ ከደጃቸው ባለው ዛፍ ጥላ ስር ተቀምጠው ቀደም ሲል ከታዩት ገዶች መካከል በጥቂቶቹ ክትትል ተደርጎ ከተሳካ የእናት መልካም ፈቃድ ላረፈበት ጋብቻ አባት አሉታዊ ምላሽ ስለማይሰጥ የጋራ ስምምነቱ ይጸድቃል። የጋብቻ ስነ ስርዓቱ በማረቆ ብሔረሰብ ይህን ይመስላል። አዲስ 1879 አሁንም የተለያዩ የታሪክ ማስታወሻዎችን ወደ እናንተ ማድረሱን ይቀጥላል። ውድ ቤተሰቦቻችን በወዳጅነት እንቀጥል፣ በአብሮነት እንዝለቅ።
ታሪካችንን እያወቅን ትውልድ ተሻጋሪ ታሪክ እንስራ። ይህ ነው ሀገርን ወገንን የሚያኮራ። ዝግጅቱን አድምጠው አስተያየቶን ይስጡን። ከልብ እናመሰግናለን። ኩሉ አመክሩ ወዘሰናይ አጽንዑ፣ ሁሉን ፈትኑ መልካሙንም ያዙ። አዲስ 1879